የተከበራችሁ ተመልካቾቻችን ዛሬ አዲስ የባዮቴክኖሎጂ ምርት የሆነውን ከተፈጥሯዊ እጽዋት የሚሰራውን የቤት ተባዮች ማጥፊያ ምርት ይዘንላችሁ ቀርበናል። በአጠቃላይ ይህ ምርት የሚሰራው ከሁለት ዋና ዋና ነገሮች ነው። አንደኛው ሚጥሚጣ ነው። የተፈጨ ወይም የተወቀጠ ሚጥሚጣ ይሆናል። ስለዚህ አንድ ማንኪያ ሁለት ማንኪያ የሚሆን ሚጥሚጣ በአንድ ሊትር ውሃ ውስጥ የዚህ አይነት ማሳያ ወይም የዚህ አይነት የሸክላ ማጠራቀሚያ ሊሆን ይችላል እዚህ ውስጥ ጨምረን አንድ ላይ ከማሆኑ በኋላ ለ24 ሰዓት እናቆያለን። ለ24 ሰዓት ካቆየን በኋላ እዚህ ጋር እንደምታዩት ለ24 ሰዓት የቆየውን እዚህ ጋር እናጠልላለን ማለት ነው። ከ24 ሰዓት በኋላ እዚህ ጋር እንደምታዩት እናጠልላለን። ሌላ እቃ ያስፈልገናል። ሁለተኛ ለማጥለል ንቂ ከሞላ እዚህ ጋር ባለው እዚህ ጋር ተጠቅመን እናጠልላለን። በዚህ መልክ እናጠልላለን ማለት ነው። ስለዚህ እና የተወሰነ ስስ የሆነ ፎጣ በመጠቀም ይህንን በዚህ እናጠልላለን። ካጠለልን በኋላ የጠለለው ላይ አንድ ማንኪያ ሳሙና ላርጎ ሳሙና ማንኛውም ፈሳሽ ላርጎ ሶፍት ሳሙና እንጠቀማለን። አንድ ሊትር አንድ ማንኪያ ሳሙናን በመጠቀም ሳሙናውን ቀስ በቀስ እዚህ ውስጥ እየጨመርን በደንብ እናማስላለን። በዚህ መልክ ቀስ ብለን አረፋ እንዳይፈጥር እናማስልና ከዛ በኋላ ምን እናደርጋለን? ያዘጋጀነውን ቀጥታ ወደ ማንሻ ወይም ወደ ፓምፑ እንጨምራለን ማለት ነው። በዚህ መልክ እንደምታዩት ፓምፑ ውስጥ በዚህ ከጨመርን በኋላ ቀጥታ በረሮችና ውሃን ዝንቦች እንዲሁም ሌሎች ቤት ውስጥ የሚያስቸግሩን ተባዮች ባሉበት ቦታ ግድግዳ ውስጥ ባሉት ቀዳዳዎች፣ ቁምሳጥኖች ጀርባ፣ ሳጥን፣ አልጋ እና የግድግዳ ጥግጥግ ቤቶች የቤት ቦታዎች የሚይዙበት ቦታዎች ላይ በደንብ አድርገን ከተለየን በኋላ በደንብ እንለቃለን ማለት ነው። እነዚህ ውስጥ ጨምሬያለሁ። ከዛ በኋላ ይህንን እከድናለሁ። ያው እዚህ ጋር ማወቅ ያለባችሁ ነገር በተፈጥሮ ያሉት ሚጥሚጣ በተፈጥሮ ውስጡ በጣም የማቃጠል እና የማፈን ስሜት ያለው ካፕሳይሲን የሚባል ኮምፓውንድ አለው። ተፈጥሮ ኮምፓውንድ አለው። እሱ በማፈን እና የላይኛውን ተባዮችን አካል ወይም ሽፋናቸውን በማሰባበር ያስወግዳል ማለት ነው። በዚህ መልክ እሱን በመጠቀም ማስወገድ ይችላል። ሁለተኛው ሳሙናው ደግሞ ኮምፓውንዱ ወይም ሚጥሚጣ ውስጥ ያለው ኮምፓውንድ በቀላሉ ላያቸው ላይ እንዲያርፍና ለረዥም ጊዜ እንዲቆይ የሚረዳ ይሆናል። ስምረቅ ቀጥታ ላያቸው ላይ ሲያርፍ በደቂቃ ውስጥ ማለት ይቻላል። አንድ ደቂቃ ሳይሞላ በአግባቡ ዝንቦችን፣ በረሮችን እና እንደዚህ በጣም ቤት ውስጥ የሚያሰግሩትን ቤት ውስጥ ሳይሆን የተለያዩ ቦታ ላይ በሆስፒታሎች ካያችሁ በሆስፒታሎች፣ በካፌና ሆቴሎች፣ በብዙ ቦታዎች እነዚህ ተባዮች ያሰግራሉ። ነገር ግን ሌሎች ገበያ ላይ ያሉትን ኬሚካሎች ገዝተን ለመጠቀም ግዴታ ለሰው ጎጂና መርዛማ ስለሆኑ እነዚህን ነገሮች ሙሉ ቤቱን ዘግተን ባዶ ቤት ውስጥ ነው መረጨት ያለበት። ይሄ ግን ሰውም እያለ ከአይንና ከቆዳ ጋር ንክኪ እንዳይኖሩ አድርጎ ቤት ውስጥ ሰው እያለ መስኮቶችን ከፍቶ መጠቀም ይቻላል። ኦርጋኒክ ወይም ተፈጥሯዊ ስለሆነ ምንም አይነት ለሰው ምንም አፍኖ ጉዳት የማድረስ የተለየ ተጽዕኖ ስለሌለው በቀላሉ ሰውን ቤት ውስጥ እያለን ረጭቶ መጠቀም ይቻላል ማለት ነው። ስለዚህ በመጨረሻ የዚህ አይነት ትምህርቶች እና የዚህ አይነት የጠቃሚ ምርቶች አዘገጃጀት ሂደትን ሌሎች